ሄደች አገባቸው። ቤተሰብ ታያያላት። መጀመሪያ ልጅ ወለዱ። ሲወልዱ ግንባሩ ከጉልበቱ የታበቀ ልጅ ነው። በርባንን አግኝተን ብንጠይቀው ዓርብ ዕለት ከእስር ቤት ያስፈታ ማን ነው ቢባል የሚመልሰው ህዝቡ ብሎ ነው። በርባን አገር ያስመረረ ወንጀለኛ ነው። በሮማውያን አይን ሲታይ ደግሞ አመጽ የሚያስነሳ አክራሪ እስራኤላዊ ነው። ይህ በርባን የተባለው ወንበዴ ይፈታልን ብለው አይሁድ በዕለተ ዓርብ ጮኸው ነበር። ኢየሱስ ይሰቀል በርባን ይፈታ ብለው ደጋግሞ በጮኸት ጩኸት ምክንያት በርባን ነፃ ወጥቷል። እውነትም በርባን ይፈታ ብለው የጮሁት ህዝቡ ናቸው። በህዝቡ ጩኸት ምክንያት ነፃ ወጣሁኝ፣ ከህዝብ ፍቅር የተነሳ ነው የወጣሁት፣ እኔ እኮ ህዝብ ይወደኛል ሊል ይችላል በርባን። ግን እውነት ለመናገር በርባንን ያስፈቱት ህዝቡ ሳይሆኑ ክርስቶስ ነበረ። ምክንያቱም በርባን ይፈታ ብለው የጮሁት ሰዎች ለበርባን ባላቸው ፍቅር አይደለም፣ ለክርስቶስ ባላቸው ጥላቻ ነው። ክርስቶስ እንዲሰቀል ያላቸው ፍላጎት በርባን ካልተፈታልን እንዲሉ አደረጋቸው። ስለዚህ በርባንን ያስፈታው የዓርብ ዕለቱ መከረኛ ክርስቶስ ነበረ። ለክርስቶስ ያላቸው ጥላቻ በርባንን ነፃ አወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነፃነት ሆነው። ስለ በርባን እያወራሁ አይደለም። በርባን ማለት እያንዳንዳችን ነን። ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለኛ መዳን መከራን የተቀበለ፣ ስለኛ ሕይወት ሞትን የተሸከመ፣ በእውነት ሕማማችንን ተሸክሟል፣ ደዌያችንን ተቀብሏል የተባለለት መድኃኒታችን ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ የወጣ ነው። በርባኖች ደግሞ ሁላችንም ነን። እኔ አገር ቤት ገርጂ ማርያም የምታውቁ ሰዎች አላችሁ። ይሄን ምስክርነት አንዴ አገር ያስገረመ በእንዲህ አንዲት ልጅ ይወዳል። ሲጠይቃት አልፈልግም ጓደኛ አለኝ አለችው። እምቢ ከተባለ ሰው ልጅ መሄድ ነው ያለበት። የግድ እኔ ካላልኩ ብሎ እኔ ያልኩት ካልሆነ ማለት ግትርነት ልክ አይደለም። ያማል። በእርግጥ ምንም ማድረግ አይቻልም። ግን ያው ምንም ማድረግ አይቻልም አለ እንደ ደረሰበት ጓደኛ አለኝ አለችው ነው አለና እምቢ ብሎ ጠንቋይ ጋር ሄደ። ይሄን እንዲያርገ አለ። ሄደ። ሰይጣናዊ ስሞችን ጠርቶ ሰጠ። በሰይጣናዊ ስም ሄዶ አገኛት። በሰይጣናዊ ስም ሲነካት እሷም ከእግዚአብሔር የራቀች ክርስቲያን መሳይ ነች። እዛ ጋ ያለው ጋኔን እዚህ ጋ ያለውን ጋኔን አዘ። ይሄ ነው ምስጢሩ። ሄደች አገባቸው። ቤተሰብ ታያያላት። መጀመሪያ ልጅ ወለዱ። ሲወልዱ ግንባሩ ከጉልበቱ የታበቀ ልጅ ነው። ሰይጣን ጥሩ ነገር አይሰጥም። ሰይጣን ያመጣትን ሴት እንዴት አቅፎ ይተኛል ሰው? እንዴት ነው ጋኔን እየነዳ ያመጣትን መንፈስ ቅዱስ ሳይሆን በመናፍስቱ ዓለም ምሪት ተመርታ የመጣችውን ሴት አካሌ ብሎ እንዴት ሰው አቅፎ ይተኛል? አጋንንት እኔ ውስጥ ያለው አጋንንት ያንን አቅፎ ነው ይተኛል። ሁለተኛ ልጅ ወለዱ። ሁለተኛው ልጅ ደግሞ ፈጽሞ ግንባር ብቻ አይን የለም። ኋላ ስለ መናፍስት ዓለም ድብቅ ምስጢር እስከ ክፍል 14 አስተምር ነበር። እዛ መጣ። ማርያም ቀን ነው ጠዋት ከቅዳሴ በኋላ እሁድ ትዝ ይለኛል። በእውነት ኮሌጅ ውስጥ ልመረቅ የ5ኛ ዓመት ተማሪ ነበርኩ። ልክ ወጣሁ ላስተምር። ያን ስወጣ ቆሞ ሊሄድ ነበረ። ማንም እንዳይንቀሳቀስ አልኩኝ። አስተምሬ ስጨርስ ለካ ስለሱ የተናገረው እግዚአብሔር መጣና የኔ ህይወት አሁን የተናገርከው ነው፣ ምንድነው ማደርገው አለኝ። እስቲ ልጅህትና አልኩት። አትመጣም። እሺ ብላ ታፍራለች። ውሰደኝ አልኩት። አባቶችን እጀር አየን። እውነት ነው። ከዛ እንደገና ምን ሆነ? እሱም መተው ንስሐ ገብተው 14 ቀን አባቶች እየጸለዩ ውዳሴ ማርያም እየደገሙ እሱም ውስጥ ያለውን በድርሳነ ሚካኤል ያንን ጋኔን ከውስጣቸው አትንነው እየጮሁ ካስወጡት በኋላ ንስሐቸውን ጨርሰው ስጋው ደግሞ ተቀበሉ። 3ኛ ልጅ ሲወልዱ ጤናማ ልጅ ወለዱ።